ማይ ፋሚሊ እንዴት ናችሁ? አላችሁ መጣሁላችሁ። ዛሬ ጠፍቼ ነው የምመጣና መጣሁላችሁ ነው ውዶች። እንዴት ናችሁ? ሰላም ናችሁ? ሁላችሁም ሰላም ብያችኋለሁ፣ ወዳችኋለሁ የኔ ውዶች። ጠፍቼ ዛሬ መጣሁትና ለምን አሰሪም ለምን ትጠፋለሽ ያላችሁኝ ሁላችሁም ሼር ስታረጉልኝ የነበራችሁ ሁላችሁም ወዳችኋለሁ። ከኔ በላይ ፈጣሪ ወደዳችሁ የኔ ውዶች ያላችኋለሁ። እኔ ውዶች እንዴት ናችሁ? ሁላችሁ ሰላም ናችሁ? አለን ጨረቆቻችን ደህና ናችሁ? ዛሬ አይተናልና አይሚዬ የኔ እናት ውስጥሽ ምንም ነገር እንዳፈሪ ምንም ነገር የሚያስፈራሽ ነገር የለም የኔ እናት። ቡራም እንደዛው። ሴትዮ ሲጀመር ነገረኛ ናት። ነገረኛ ራሷ ነገር ስለምታስበው የእሷ ንግግሩን ነገር የገረመኝ ነገር ቀድማችሁኝ ሄዱ አላምናቸው ማለቻቸው። ምን ማለት እንደሆነ አላቅም እኔ። እሷ ታማኝ ናት ማለት ነው። ነገ እንኳን ይዛ መጣ ማለት ነው። እንደዚህ ነው ብትማንም አምናትም እኮ ራሷ ነገር ስለምትችላበት ማለት ነው። እና ነገ ማምጥታ የእሱ ነው ብትለም ማንም አይሰማም። እኔ በራሴ አልሰማትም። ማንም እንትን አይላትም፣ አይቀበልም እንደዚህ አይነት እና ነገረኛ ናት። የሆነ ነገር የቆፈረች ይሆናል አይታወቅም። እናንተ አንድ መሆን አለባችሁ። እሷ የምትፈልግ በቃ እናንተ ሁለቱ ስትጣሉ ይሄን የምትፈልገው ይሄሞ እናንተ ለዚህ ቦታ ትስጡ። ምንም አታመጣም ምንም ነገር። ነገ እንኳን አምጥተው አሁን የሱ ነው ትላለች። ነገ እንኳን አምጥተው የሱ ነው ብትለው ማንም አምናትም። ምክንያቱም ነገረኛ ናት ሲጀመር። የራሷ እንትን አይደለም የምትናገር። አላምናችሁም እናንተ ማን ያምናታል? እሷም ማንም አምናትም። ከኋላ የቀራች እሷ ናት። ምን ይዛ እንደምትመጣ እኛ አናቅም። ስለዚህ ሁላችሁም ተረጋጉና እስከ መጨረሻ ማየት። ሀይሚና ብሩክም አንድ መሆን አለባችሁ። ምንም የሚያስፈራ ነገር የለም። ሀይሚዬ የኔ እናት አትፍሪ፣ ቡራ አትፍራ። አንተ ምንም ነገር የለም። ምንም ነገር አይፈጠርም። ቡራም ንጹህ እንደሆነ እናውቃለን። ማቁም አንዳንዶቹ እንደሷ የሚያስቡም አለ። የለም እንደዚህ አይነት አታገኙም በእውነት። እና ፈጣሪ አንድ ያርጋችሁ። ጨረቃ ፋሚሊም አንድ ሆኑ። አንድ መሆን አለብን ሁላችንም እዚህ ሰዓት ማለት ነው። ከልጆቹ ጎን መቆም አለብን። እና እግዚአብሔር ይመስገን። ቻናላችሁም ሼር ማድረግ አለብን። እና በቃ ሌላ ምንም አያስፈልግም። የሆነ ትርፍ ነገር አንወራ በቃ አስፈላጊ አይደለም። ገስት ላይ ቁጭ ብለን እውነት አስፈላጊ አይደለም። በቃ እንደ ድሮ እንዲቀጥለውላችሁና ወዳችኋለሁ እኔ ውዶች።